ይድረስ በመላው ዓለም ለምትገኙ አድናቂዎቻችን ከልቤ ጥቂት ቃላትን ማለት እፈልጋለሁ። ወቅቱ ለእኛ ቀላል እንዳልሆነም ይገባኛል። ለእናንተ የሚገባችሁና ለእኛም የሚመጥነን ደረጃ ላይ አልደረስንም። እናንተ የምታሳዩን ድጋፍ ግን ሁልጊዜም አልቀነሰም። ካፕቴን እንደመሆኔም ደግሞ ከማንም በላይ እንደዚያ ይሰማኛል። እናም በፍጹም እንደ ቀላል የምወስደው ኃላፊነት አለ። ይህ ብሩኖ ፈርናንዴዝ ባሳለፍነው ዓመት ለደጋፊዎች ካስተላለፈው መልእክት የተወሰደ። እንደ አውሮፓውያን አቆጣጠር በ1994 በፖርቹጋል ማያ ውስጥ የተወለደው ብሩኖ ለእግር ኳስ ያለው ፍቅር ገና ከልጅነቱ ጀምሮ ነበር የሚታየው። ምንም እንኳን ፍላጎቱና ተሰጥኦ ይኖረው የመጀመሪያው የሥራው ወቅት በፈተናዎች የተሞላ ነበር። የብሩኖ ጉዞ በአካባቢው የፖርቹጋል ክለቦች የወጣትነት ደረጃዎች ውስጥ የጀመረ ሲሆን እሱ በፍጥነት ተሰጥኦ ብቻውን በቂ እንዳልሆነም ተገንዝቧል። ያላሳለሰ ጥረትና መስዋዕትነት እንደሚጠይቅም የተረዳው ወዲያውኑ ነበር። በ15 ዓመቱ ከፖርቹጋል ከፍተኛ ክለቦች አንዱ ሆነው ኤፍሲ ፖርቶ በሚገፋበት ሰዓት ብሩኖ ተስፋ ከመቁረጥ ይልቅ ከቤት ርቆ ከሚገኘው በሴሪ በሚወዳደረው ኖቫራ ከተባለ ክለብ ጋር በመፈረም ወደ ጣሊያን ተዘዋወረ። ይህ ድፍረት የተሞላበት እርምጃ ህልሙን ለማሳካት ያለውን ቁርጠኝነትና ሪስክን ለመውሰድ የማይፈራ መሆኑንም የሚያሳይ ነበር። በጣሊያን የብሩኖ ስራ ጉልህ ሆኖ መታየት ጀመረ። ለኖቫራ ያሳየው አስደናቂ ብቃት በከፍተኛ ደረጃ የሚገኙ የሴሪያ ክለቦችን ትኩረትም ስቧል። እናም ብዙም ሳይቆይ ወደ ዩዲኒዜና በኋላ ወደ ሳምፕዶሪያ ተዘዋውሯል። እያንዳንዱ ሽግግር አንድ ደረጃ ከፍ ማለት ነበር። አዳዲስ ፈተናዎችንና የእድገት እድሎችን ያቀርባልና። ጣሊያን ውስጥ ብሩኖ አሪፍ ጊዜን አሳልፎ ነበር። በተጫዋችነት ብቻም ሳይሆን ግን እንደ ሰውም ቀርጾታል። ጠቃሚ ትምህርቶችን በመቋቋምና በመላመድ ውስጥ ላይ ሆኖ እጅጉን ተምሮበታል። ሆኖም ብሩኖ በ2017 ወደ ስፖርቲንግ ሊዝበን ሊዘዋወር ችሏል። በስፖርቲንግም በፍጥነት የቡድኑ የትኩረት ነጥብ ማዕከል መሆን የቻለ አማካይ በመሆን ጎሎችን አመቻችቶ መስጠት እንደዚሁም ራሱ የማስቆጠር ችሎታውን አሳይቷል። የመሪነት ባህሪያቱ ካፕቴን እንዲሆንም አስችሎታል። ብሩኖ በስፖርቲንግ ያሳየው አፈጻጸም በጥር 2020 በዓለም ላይ ካሉት ታዋቂ የእግር ኳስ ክለቦች ወደ አንዱ ማንቸስተር ዩናይትድ እንዲዘዋወርም አስችሎታል። ብሩኖ ወደ ዩናይትድ ሲመጣ የነበረበትን ሁነት በዚህ መልኩ ያስታውሳል። ከ4 ዓመት በፊት ወደዚህ እንድመጣ እድል ሲሰጠኝ የነበርኩበትን ሁኔታ መቼም ማረሰው። በሊዝበን መኝታ ቤታችን ውስጥ ቁም ሳጥን ውስጥ ነበርኩኝ ነው። ወኪሌ ከምሽቱ 4 ሰዓት አካባቢ ደወለልኝ እና ልጄ በዚያን ጊዜ 3 ዓመቷ ነበረችና ለእኛ የመኝታ ሰዓታችን ነበር። ስለዚህ ድምፅ ላለማሰማትና ትንሿ ልጄ ላለመረበሽ ስል ወደ ቁም ሳጥን ውስጥ ገብቼ ስልኩን ማዋራት ጀመርኩ። በሁሉም የሥራ ዘመኔ ሁሉ ወኪሌን 100% እውን እስኪሆን ድረስ ስለ ማንኛውም ዝውውር በጭራሽ መስማት አልፈልግም ብየዋለሁ። እናም እሱም ይሄንን ጠንቅቆ ስለሚያውቅ ካልተረጋገጠ በቀር አይደውልልኝ። ምክንያቱም እውነተኛ ካልሆነ በስተቀር ትኩረቴን መከፋፈል አልፈልግምና። ብሩኖ ይቀጥላል። ስለዚህ በዚያ ሰዓት ደወለልኝ ማለት የሆነ የተረጋገጠ ነገር አለ ማለት ነው። መደወሉን እንዳየሁ ወዲያውኑ እሱ ነው አእምሮዬ ውስጥ መጥቶ የነበረው። የቁም ሳጥኑን በር ዘጋውና ሚጌል አቤት አልኩት። እሱ ዜናውን ለመስማት ዝግጁ ነህ ብሩኖ አለ። ስለምን አልኩት። ስለመሄድ ነዋ። ወዴት ነው የምንሄደው? ወደ ስፐርስ ነው ስለው ጊዜ አይደለም ወደ ማንቸስተር ዩናይትድ ብሎ ሲነግረኝ እየቀለድክ ነው አይደል ሚጌል? እኔ እንደዚህ አይነት ቀልድ እንደማልወድ ታውቃለህ አልኩት። አይ ቀልድ አይደለም፣ እኔ የምሬን ነው የማወራው። የዩናይትድ ጉዳይ ተፈጽሟል። አሁን ውሳኔው በአንተ ላይ ነው። ምን ማድረግ ትፈልጋለህ ባልኝ ቅጽበት መመለስ እንኳን አልቻልኩም ነበር። እንባዬን መቆጣጠር ጀመርኩ። ነገር ግን ስሜቱን ለመያዝ ስሞክር ባሰብኝ። ሚጌል ታዲያ ማልቀሴን እንኳን ሳያውቅ ነው ድንገት ጸጥ ያልኩበት። እኔ ግን መናገር እንኳን አልቻልኩም ነበር። እሱም ብሩኖ በሰላም ነው አለ። በዚህ ጊዜ ባለቤቴ አና መኝታ ክፍል ውስጥ ፈልጋ አጣችኝና ወደ ተደበቅኩበት ቁም ሳጥን ውስጥ መጣች። ብሩኖ እያለች መጮ ጀመረች። ቁም ሳጥኑን በእርግዳም ከፈተች። ምን እየሆንክ ነው? ለምንድን ነው ቁም ሳጥን ውስጥ የገባኸው አለች። እኔም ከማስረዳት ይልቅ እየተንተባተብኩኝ ሚጌል እኮ ነው አሁን ደውሎ ዩናይትድ ይፈልጋል እያለኝ ነው ብዬ ከለቅሶ ጋር እየታገልኩ ነገርኳት። እሷ ቆይ ታዲያ እያለቀስክ ነው እንዴ? ለምንድን ነው የምታለቅሰው አለች። እኔ እንጃ አላውቅም፣ ደስታ ይመስለኛል አልኳት። ብሩኖ እንዲህ እያለ ዩናይትድ እንደፈለገው በሰማበት ሰዓት ላይ ምን እንደተፈጠረ መናገሩን ይቀጥላል። በነገራችን ላይ ባለቤቴ አና በጭራሽ አታለቅስም። ትዳራችን ውስጥ ጠንካራዋ እሷ ነች፣ ስሜታዊው ደግሞ እኔ ነኝ። ይገርማል አውቃለሁ፣ ግን እውነታው ይሄ ነው። አሁን ራሱ ይህን እየሰማች እንደሆነ አውቃለሁ። በእኔ ላይም እንደምትስቅ ምንም አልጠራጠርም ሲል ብሩኖ ስለ ባለቤቱ አናም ተናግሯል። ነገር ግን ለምን እንዳለቀስኩ ስለነበርኩበት ሁኔታ ትንሽ መረዳት ያለባችሁ ይመስለኛል። ባሳለፍነው ክረምት የፕሪሚየር ሊግ ክለቦች እኔን እንደሚፈልጉ አንዳንድ ወሬዎች ነበሩ። ነገር ግን ተጨባጭ የሆነው ብቸኛው ወሬ የቶተንሃም ሆትስፐርስ ብቻ ነበር። ለእኔ ታዲያ እንግዳ ነገር ሆኖብኛል። በዚያ ላይ በጊዜው ጓጉቼም ነበር። ከህይወቴ ግቦች መካከል አንዱ በፕሪሚየር ሊግ መጫወት ነበር።
ጫጫታውን ሁሉ ለመዝጋት ሞከሩ። ነገር ግን አሁን ባለንበት ዘመን በማህበራዊ ሚዲያ እና በስልክ ጽሑፍ ጓደኞቼ ስለ ወሬው ያሳውቁኝ። የፖርቹጋል ልጅ እንደመሆኔ በእንግሊዝ ውስጥ ባለው ትልቅ ውድድር ውስጥ መጫወት ትንሽ የሚባል ህልም ሊሆን አይችልም። በመጨረሻም ክለቦቹ ስምምነት ላይ መድረስ አልቻሉም እና ስምምነቱ ፈረሰ። ውስብስብ ስሜት ነበር የተሰማኝ። ነገር ግን በስፖርቲንግ በጣም ደስተኛ ነበርኩኝ በሰዓቱ። በዛ ላይ የደጋፊዎች ፍቅር ራሱ ይሰማኝ ነበርና ለእኔ በጣም ጥሩ ቦታ ነበር። ግን ያው ወደ ፕሪሚየር ሊግ የመቅረቴ ጉዳይ የዕጣ ፈንታ ጉዳይ ነው ብዬ እየከፋኝም ቢሆን ዋጥኩት። ጥቂት ወራትም አለው እና አዲሱ ወቅት ተጀመረ። ሁሉንም ጫጫታ ለመዝጋት ሞከርኩ። ወኪሌ ደግሞ በጥር ወር ደውሎ ስለ ዩናይትድ ሲያሳውቀኝ የማልተወው ጉዳይ ሆነብኝ። ቃል በቃል ለባለቤቴ አና እንዲህ ነበር ያልኳት፣ አሁን በስፖርቲንግ ውስጥ የህልም ኑሮ እየኖርኩ እንደሆነ ነው የሚሰማኝ። ግን ምን ላድርግ፣ አሁን የመጣው ድል ደግሞ ከህልምም በላይ ነው። ምክንያቱም ክለቡ ማንቸስተር ዩናይትድ ነው። የሚገርማችሁ ታዲያ በዚህ ሁሉ ጊዜ ወኪሌ አሁንም ስልክ ላይ ነበር። ሆልድ ላይ ላስቀምጠው እንኳን በቅቶ አላውቅም ነበር። ምናልባት አሁንም ስለ ስምምነቱ እያናገረ ሊሆንም ይችላል። እኔ ብቻ ግን ምላሽ አልሰጠሁትም ነበር። በመጨረሻም ግን ስልኬን አነሳውና ሚጌል አልኩት። እሱም አቤት አለ። በቃ ወስኛለሁ፣ ወደ ዩናይትድ ነው የሚሄደው ብዬ ነገርኩት። ስልኩን ዘግቼ ባለቤቴን አቅፌ የደስታ እንባዬን ለቀኩት። በነገራችን ላይ ባለቤቴ አና 16፣ 17፣ 18 ዓመት ጀምሮ ሁሉ በዚህ ሁሉ ጊዜ ውስጥ አብራኝ ነበረች። በአስሮቹ ዕድሜ ውስጥ እያለን የተገናኘን እና መጀመሪያ ላይ ዴት ማድረግ ስንጀምር እንደ እግር ኳስ ተጫዋች ምንም ገንዘብ አንሰራም ነበር። እሷ ግን ቅዳሜና እሁድ በፉትሳል ጨዋታ ዳኛውን ትሰራ ስለነበር ጥሩ ገቢ ነበራት። 3-4 ግጥሚያዎችን በተከታታይ ቅዳሜ ላይ ብቻ ትሰራ ነበር። ከዚያም ሁሌም እሁዱን ወደ ሲኒማ ቤት እንሄዳለን። በወቅቱ ታዲያ ገንዘብ ስላልነበረኝ ለፊልማችን ሙሉ ትኬት መክፈል የነበረባት አና ነበረች። ወደ ራት ቦታ ስንሄድም ሆነ ወደ ሱቅ ስንሄድ ተመሳሳይ ነገር ነበር፣ በሷ ወጪ ማለት ነው። በ17 ዓመቴ ታዲያ ወደ ጣሊያን ሲሄድ ለመጀመሪያው ዓመት በካምፕ ውስጥ ኖርኩ። ከዛም አና በ18 ዓመቷ የሁለተኛ ደረጃ ትምህርቷን እንደጨረሰች ተከተለች። ከመጀመሪያው ቀን ጀምሮ ይህንን አብረን ነበር ስናሳካው ነበር። አሁን የደረስንበትን ተመልከቱ። ይህ ሁልጊዜ ብቸኛው አማራጭ ነበር። ምንም መተኪያ አልነበረኝ። ሌላ ፍላጎትም አስቤ አላቅም ነበር። በትምህርት ቤት የምሳ እረፍት ሲኖር እንኳን በአይምሮ ውስጥ የነበረው ብቸኛው ነገር ከበሩ ውጭ የመጀመሪያው ሆኖ ወደ እግር ኳስ ሜዳ ደርሼ ስለመጫወት ብቻ ነበር። ስለ ትምህርት ብዙም ግድ አይሰጠኝ። እኔና ጓደኞቼ ትምህርት ቤት የምንለብሰው ጂንስ እና ፉትሳል ጫማ ብቻ ስለነበረ የአሁን ልጆች ዛሬ ስለ ፋሽን ሲናገሩና ነገ ትምህርት ቤት ምን እንደሚለብሱ ሲጨነቁ ሳይ በጣም እስቃለሁ። በፖርቱጋል ካደረጉት ሰው ሰራሽ ሳር ካላቸው የመጀመሪያዎቹ ሜዳዎች አንዱ ፖርቶ በሚገኘው ቤቴ አጠገብ ያለው ሜዳ፣ ከአሸዋ ጋር የተቀላቀለ ሜዳ ማለት ነው። አንዳንድ ጊዜ አሁን ወደ ቤት ሲሄድ በመኪና እየነዳው መኪናን አቆማለሁ። የናፍቆት ስሜቴንም እወጣ ነበር። እዚያ መናፈሻ ቦታ ላይ አንድ አባት ከልጁ ጋር ኳሱን ሲመታ ሳይ ያን ያሳለፍናቸውን አስገራሚ ጊዜያት፣ የፈጠርናቸውን ጓደኝነት፣ ፉክክር፣ 5-5 ያደረግነውን ጨዋታ፣ ከድሮ ጊዜ ጋር የሚናፍቁኝ ነገሮች ሁሉ እንዳስብ ያደርገኝ። ዛሬ ክርስቲያኖ ነኝ እል ነበር። ጓደኞቼ ደግሞ እኔ ሜሲ ነኝ፣ እኔ ደግሞ ዴኮ፣ አይ እኔ ፊጎ ነኝ ይሉ ነበር። ልጅ እያለሁ በዚያ አሸዋማ ሜዳ ላይ አንድ ቀን ለዩናይትድ እጫወታለሁ የሚል ራዕይ ነበረኝ። ለምን እንዳትሉ በፖርቱጋል ውስጥ በክርስቲያኖ ምክንያትና በ2008 የቻምፒየንስ ሊግ ፍጻሜ ተጽዕኖ በዛ ሰዓት የተወለደ እያንዳንዱ ልጅ ምናልባትም ተመሳሳይ የእብደት ያህል ህልም ነበሩ። ለእኔ ግን እንዴት ነው ያ እብደት ነው የምለው? እብደት አልነበረም፣ እየኖርኩት ስለሆነ ማለት ነው። ስለዚህ አዎ ወኪሌ ከ4 ዓመት በፊት ሲደውልልኝ ዩናይትድ እንደሚፈልገኝ ሲነግረኝ ህልሜ የተሳካበት ጊዜ ነበር። ብሩኖ ይቀጥላል። በኦልድ ትራፎርድ ያደረግኩትን የመጀመሪያ ጨዋታ መቼም ማረሰው። ለማሟሟቅ ወጣው እና ሳላካብድ ስታዲየሙ ሙሉ በሙሉ ሰው ብቻ ነበር። እንደ ቡድን ይጮሁ ነበር። ለመጀመሪያ ጊዜ ወደ ሜዳ ውስጥ መግባት ደግሞ ልክ እንደ ፊልም ያህል ነበር። ሁሉም ነገር ከህልሞች እንኳን በጣም ይተልቁ ነበር። እውነትም ቲያትር ኦፍ ድሪምስ። ከዚያ የመጀመሪያ ጨዋታ ላይ ሁሉም ሰው ከፖርቹጋል የፈረመውን አዲሱን ሰው ተቀበለኝ። በእውነቱ እኔ በጣም የሁሉም ሰው ትኩረት ስለነበርኩኝ መጫወት ከጀመረም በኋላ ሁሉም ነገር ጸጥ ያለ ያህል መሰለኝ። በጭንቅላቴ ውስጥ እያሰብኩ የነበረው ነገር ቢኖር ብሩኖ እዚህ መጥተህ ለመላመድ ምናምን የሚሆን ጊዜ የለ፣ አንተ የማን ዩናይትድ ተጫዋች ነህ ወይም አይደለህም የሚለው ነገር፣ ስለዚህ አሁኑ ማሳየት አለብኝ የሚል ነበር በማለት ብሩኖ ስለ ጨዋታው ያለውን ሁኔታ ተናግሯል። ከጨዋታ በኋላ ስለገጠመው ሁኔታ ደግሞ በዚህ መልኩ ይተርኳል። አስታውሳለሁ ከጨዋታው በኋላ ወደ መልበሻ ክፍል ስመለስ ስልኬን ከፍቼ ወንድሜ መልእክት ልኮልኝ ነበር። ምን እንደሚል ትንሽ ፈርቼ ነበር። ምክንያቱም አባቴ ወንድሜንና ባለቤቴንም ጨምሮ የምታውቋቸው ከሆነ በእውነቱ ትችታቸውን አያውቁም። ብቻ ግን እንዲህ አለ፣ ሙዚቃውን ሰምተሃል የሚል ቴክስት ጻፈልኝ። የሚናገረው ነገር አልገባኝም እና መልእክት ጻፈ። ምን የምን ሙዚቃ አልኩት። በስታዲየም ውስጥ ነው ያንተ ሙዚቃ፣ ዘፈን ሰርተውልሃል እኮ አለኝ። እናም ቪዲዮውን አያይዞ ላከልኝ። በመጨረሻ እሱ የሚናገረው ነገር ገባኝ።
በግማሽ ሰዓት ወደ ቡና ለመጠጣት የሄዱት ሰዎች ሁሉ የኔን ዘፈን እየዘፈኑ ነበር። ደነገጥኩ። ምክንያቱም የፈረምኩት ከ3 ቀናት በፊት ብቻ ነው። እኔ ጥሩ መሆን አለመሆኔን በምን ያውቃሉ? ዩቲዩብ አይቶ? ግን እኮ ሁሉ ሰው በዩቲዩብ ላይ ጥሩ ይመስላል። በ4 ቀናት ውስጥ እንዴት ግጥሙን ይዘውትስ መጡ? ሁልጊዜም አይምሮ ውስጥ የሚቀረው ጥያቄ ሆኖ ይኖራል ሲል ብሩኖ ፈርናንዴዝ ወደ ዩናይትድ ከመምጣቱ በፊትና ከመጣ በኋላ ያለውን ታሪክ በዚህ መልኩ ተርኮ ይቋጫል። በአሁኑ ሰዓት ታዲያ ብሩኖ የማንቸስተር ዩናይትድ የጀርባ አጥንት ነው ብሎ ለዩናይትድ ደጋፊም ሆነ ለእግር ኳስ ተመልካች መናገር ፀሐይ እኮ ታሞቃለች ብሎ እንደመናገር ነውና እኔም እንደዛ አልላችሁ። የብሩኖ ፈርናንዴዝ የስኬት መንገድ ግላዊና ሙያዊ ፈተናዎችን ለማሸነፍ ለሚፈልግ ለማንኛውም ሰው በሚያስተምሩ ትምህርቶች የተሞላ ነው። ማሽቆልቆል በትክክለኛ አስተሳሰብ ከቀረበ ለላቀ ስኬት ማማዎች ላይ የሚያንጠላጥል ሊሆን እንደሚችል ያስተምራል። ብሩኖ ታሪኩን መጻፉን ሲቀጥል እሱ እንደ እግር ኳስ ተጫዋችነት ለእግር ኳስ ተጫዋቾች ብቻ ሳይሆን በዓለም ዙሪያ ላሉ በሚሊዮኖች የሚቆጠሩ ሰዎች ለህልማቸው እንዲጥሩ ማነሳሳት የሚችልም